በምድር ላይ ያለ እያንዳንዱ ሕያው ፍጡር ለመኖር ኃይል ያስፈልገዋል። ሕያዋን ፍጥረታት ኃይላቸውን የሚያገኙት ከምግብ ነው። የተለያዩ ሕያዋን ፍጡራን በተለያዩ የምግብ ምንጮች ላይ ይተማመናሉ። ለምሳሌ ተክሎች ኃይላቸውን በቀጥታ ከፀሐይ ያገኛሉ። ይህም ምግብ የሚያመርቱበት መንገድ ነው። ይህ ሂደት ፎቶሲንተሲስ ይባላልና ተክሎች የምግብ ሰንሰለት ውስጥ አምራቾች ይባላሉ። አንዳንድ እንስሳት እጽዋትን ይመገባሉ። ይህ ኃይልን ከፀሐይ ወደ ተክል ወደ እንስሳ ያስተላልፋል። እጽዋትን ወይም ሌሎች እንስሳትን የሚበሉ እንስሳት ሸማቾች ይባላሉ። አንድ እንስሳ የት እንደሚይዝ ጭልፊት ሌላ እንስሳ ቢበላ ጉልበቱ የምግብ ሰንሰለቱን ማስተላለፉን ይቀጥላል። የብዙ የምግብ ሰንሰለቶች መገናኛ የምግብ ድር ይፈጥራል። ጉልበት በአንድ አቅጣጫ ብቻ ይንቀሳቀሳል፣ ከፀሐይ ይመጣልና የምግብ ምንጮቻቸውን ሲበሉ በሕያዋን ፍጡራን ውስጥ ይጓዛል። የምግብ ድር ትልቅም ትንሽም ሊሆን ይችላል። ነገር ግን እነዚህን ሁለት አይነት ሕያዋን ፍጡራን ብቻ ይዛሉ። አምራቾች ወይም ሸማቾች። በምግብ ድር ውስጥ አምራቾችና ሸማቾች ብቻ ቢኖሩም ከድር ውጭ እንደ ፈንገሶችና የሞቱ ሕያዋን ፍጡራንን የሚሰብሩ ባክቴሪያዎች ያሉ መበስበስ ፈሳሾችም አሉ። በምግብ ድር ውስጥ 3 አይነት ሸማቾች አሉ። እጽዋትን ብቻ የሚበሉ የእጽዋት ዝንጀሮዎች፣ ሌሎች እንስሳትን ብቻ የሚበሉ ሥጋ በል እንስሳትና እንደ እጽዋትንም ሆነ እንስሳትን የሚበሉ ሰዎች ያሉ ሁሉን አቀፍ ፍጥረታት። ጤናማ ስነ ምህዳር እርስ በርስ ለመትረፍ እርስ በርስ የሚተማመኑ የተለያዩ ዝርያዎችን ያቀፈ ነው። በማህበረሰብ ውስጥ ያለው የብዝሃ ሕይወት ልዩነት በጨመረ ቁጥር የምግብ ድር የበለጠ ትልቅና ውስብስብ ይሆናል። ይህ ማህበረሰቡ የመትረፍ ዕድልን የተሻለ ያደርገዋል።